ብልጧ ፍየል። በአንድ ወቅት አንዲት በሽተኛ ፍየል ሐኪም ዘንድ ሄዳ መታከም ትፈልግ ነበር። ሐኪሙ የሚኖርበት ቦታ ደግሞ በጣም ሩቅ ስለሆነ ብቻዋን ከመሄድ ይልቅ አብሯት የሚጓዝ ጓደኛ ብታገኝ እንደሚሻል አሰበች። አንድ ጓደኛም መፈለግ ጀመረች። ፈልጋ እንደራሷ በሽተኛ የሆነች አንዲት በግ አገኘች። በጓን እንዳገኘቻትም ስትፈልጋት እንደነበርና የፈለገቻትም አብራት ሐኪም ዘንድ እንድትሄድ መሆኑን በዝርዝር አስረዳቻት። በጓ ግን እንደምታውቂው እኔና አንቺ ብዙ ጥላቶች አሉብን፣ እንዴት አድርገን ከጥላቶቻችን ተሰውረን ሐኪሙ ጋር እንደርሳለን አለቻት። ፍየሏም ግድ የለሽም እርሱን ለኔ ታየው፣ እንዴት እንደምናልፍ እኔ ያሳይሻለሁ አለቻት። በዚህ ተስማምተው ጉዞ ጀመሩ። በጉዟቸው ላይ እንዳሉ አህያ ቀበሮን አገኙትና እንዴ እሜቴ ፍየል፣ እሜቴ በግ ወዴት እየሄዳችሁ ነው? በግ እዚህ ጫካ ውስጥ ምን ታደርጋላችሁ? አሁን አህያ አንበሳው ቢያገኛችሁስ አላቸው። ልክ እርሱ እንደማይተነኮላቸው አስመስሎ። ፍየልም ቀልጠፍ ብላ ወንድሜ ቀበሮ መቼም አንተ ወዳጃችን ነህ፣ ካንተ የምንደብቀው ነገር የለም። ምን መሰለ ዛሬ ሰማዩ ይሰበራል፣ ስለዚህ አሁኑኑ ከዚህ አካባቢ በፍጥነት ብትሸሽ ይሻልሃል አለችው። ቀበሮም የፍየሏን ንግግር እውነት መስሎ መፈርጠጥ ጀመረና ከአካባቢው ተሰወረ። በዚህ ሁኔታ ሌሎችም አውሬዎች እያታለሉ እያለፉ በመጨረሻ ሐኪሙ ዘንድ ደረሱ። ወረፋቸውን ጠብቀው ሕክምናቸውን ጨርሰው ሲመለሱ መሸባቸውና አንድ ተራራ ላይ ወጥተው ለማደር ተስማሙ። ወደ ተራራ ጫፍ ላይ ወጡና ገና አረፍ እንዳሉ ከተራራ ስር ቀን ያተለላቸው እንስሳቶች ተሰብስበው ቁጭ ብለው በንዴት ሲያወሩ ሰማቸው። በተለይ ከመካከላቸው አህያ ቀበሮ ድምፁን ጮክ አድርጎ ፍየል እንኳን በአቅሟ አታለኝ ሲል፣ ሌሎችን በቁጣ እኔንም አታለኛለች እኔንም አሉ። ፍየልም የሁሉንም አራዊት ቁጣና ንዴት ከሰማች በኋላ ካገኟት እንደማይለቋት ተረድታ የምታመልጥበትን ዘዴ በማሰብ ላይ ሳለች በጓ ኃይለኛ እንቅልፍ ወስዷት ከተራራው ጫፍ ላይ ተንሸራታ አራዊቶቹ መሃል ዷ ብላ ወደቀች። ፍየልም ወዲያውኑ በፍጥነት አጋጣሚውን ተጠቅማ ይኸውላችሁ አንደኛው የሰማይ ስባሪ ወደቀ ብላ ጮኸች። በዚህም ጊዜ ሁሉም አራዊት ደንግጠው እግሬ አውጪኝ በማለት ሮጡ። ምንም እንኳን በጓ ከተራራው ጫፍ ላይ የወደቀች ቢሆንም ብዙም ስላልተጎዳች ብድግ ብላ በመነሳት ከፍየሏ ጋር ቀስ ብለው እየተጓዙ ወደ ቀድሞ መኖሪያቸው በሰላም ደረሱ። ተረት መልሱ አፌን በጠበቁ። ቃልሙድ